Mallaz Zenawi is a dictator. Mallaz Zenawi is a dictator. Free Sri Lanka and not political prisoners. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. 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 በቡድን 8 ሀገራት የመሪዎች ስብሰባ ላይ ለመገኘት ወደ አሜሪካ መዲና ዋሽንግተን ብቅ ያሉት ጠቅላይ ሚኒስትር መለስ ዜናዊ አርብ ግንቦት 10 2004 ወይንም ሜይ 18 2012 ከፍተኛ ተቃውሞ ገጠማቸው። የምግብ ዋስትናን በተመለከተ በዋሽንግተን ዲሲ በሮናልድ ሬገን ህንጻ ውስጥ በተጠራው ሲምፖዚየም ከአራቱ የአፍሪካ ሀገራት ተናጋሪዎች አንዱ የሆኑት አቶ መለስ ዜናዊ በደረሰባቸው ከፍተኛ ተቃውሞ ሲደነግጡ ታይተዋል። ንግግራቸውም ለደቂቃ የተቋረጠ ሲሆን ከአዳራሽ ውጭም ከፍተኛ ተቃውሞ ጠብቋቸዋል። በፕሬዝዳንት ባራክ ኦባማ በተከፈተው በዚህ ሲምፖዚየም ላይ ሶስቱም የአፍሪካ መሪዎች እንዲሁም ሌሎች ንግግራቸውን በተገቢው ማድረስ የቻሉ ሲሆን አቶ መለስ በምግብ ዋስትና ዙሪያ ንግግር በማድረግ ላይ ሳሉ ከአዳራሹ ከፍተኛ ተቃውሞ ተሰማ። መለስ አምባገነን ነው፣ በሰው ልጆች ላይ የሚፈጸም የግድያ ወንጀል ይቁም፣ እስክንድር ነጋን ጨምሮ የፖለቲካ እስረኞች ይፈቱ የሚለው የጋዜጠኛ አበበ ገላው ድምጽ አቶ መለስን ሲያስደነግጥ ሌሎች በአግራሞት ይመለከቱ ነበር። Mallaz Zenawi is a dictator. Mallaz Zenawi is a dictator. Free Sri Lanka and not political prisoners. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. 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 Mallaz Zenawi is a dictator. Mallaz Zenawi is a dictator. Free Sri Lanka and not political prisoners. Okay, thank you. We've heard from you. ጋዜጠኛ አበበ ገላው የተቃውሞ ድምጹን ካሰማ በኋላ በአራት የአሜሪካ ፖሊስ ኃይል ተይዞ መውጣቱ ታውቋል። ከአቶ መለስ የጸጥታ ሰራተኞችም የንገድልሃለን ማስፈራሪያ እንደደረሰውም ገልጿል። ከጋዜጠኛ አበበ ገላው ጋር ስለ ሁኔታው አጭር ቆይታ አድርገናል። በጣም አመሰግናለሁ አበበ። እንግዲህ አቶ መለስ ስብሰባው አዳራሽ ወይንም ሲምፖዚየም አዳራሽ ውስጥ ሲደነግጡ ነበር ያየነው። አንተ በመጀመሪያ እዛ አዳራሽ ውስጥ እንደልገባ ቻልክ? እንግዲህ ቀደም ብሎ ስብሰባው ሊደረግ ሲል ተመዝግበን ነበር እንደ ፕሬስ ኢሳት እኔ የኢሳት አባል ብቻ ሳልሆን የናሽናል ፕሬስ ክለብ አባል ነኝ። በዚህ ሀገር ትልቁ የጋዜጠኞች ማህበር ማለት ነው። የፕሬስ አባል የፕሬስ ክለብ አባል የናሽናል ፕሬስ ክለብ አባል ስለሆንኩ እንደዚህ አይነት ትላልቅ ኢቨንቶች ላይ መሳተፍ እችላለሁ። አቶ መለስን ለጥያቄ ለመጠየቅ ወይ ደግሞ እሳቸው ላይ ተቃውሞ ለማሰማት እንዴት ነው እድሉን ያገኘው? ወል እድል አግኝቼ አይደለም። እንግዲህ እኔ የነበርኩት እሳቸው ከሚናገሩበት ፊት ለፊት የፕሬስ ጋላሪ ነበር ለጋዜጠኞች የተወሰነ ቦታ ማለት ነው። እና አዳራሹ ደግሞ አቀማመጡ ፊት ለፊት ከሚናገሩ ሰዎች ፊት ለፊት ነበረ። የፕሬስ ሰዎች ከተለያየ ሚዲያ ተቋማት የመጡ የሚሆኑበት ቦታ ላይ ነበርኩኝ። እና እሳቸው ንግግር ማድረግ በጀመሩበት ጊዜ ይሄን አጋጣሚ ሳገኝ መቼም እሳቸው ይናገሩት የነበረው አብዛኛው ውሸት ነው ያው ብዙ የምናውቀው። ስለዚህ ይሄን አጋጣሚ ተጠቅሜ በኢትዮጵያ ውስጥ ያለውን የመብት ጥሰትና ጭቆና ለማጋለጥ ፈልጌ ነው ተነስቼ ይሄንን ንግግር ያሰማሁት። Mallaz Zenawi is a dictator. Mallaz Zenawi is a dictator. Free Sri Lanka and not political prisoners. You are a dictator. You are committing crimes against humanity. Don't